እንደ ፈረንጆቹ አቆጣጠር በ1987 በምስራቅ አፍሪካዊቷ ሀገር ብሩንዲ በታንጋኒካ ሐይቅ አዋሳኝ በምትገኝ አንዲት መንደር ከ6 ሜትር በላይ የሚረዝም ከ900 ኪሎ ግራም በላይ የሚመዝን የ100 ዓመት ዕድሜ ያለው አንድ የናይል አዞ ከ300 በላይ የአካባቢው ነዋሪዎችን መግደሉን ተነገረ። ጥይቶች ሊገድሉት፣ ወጥመዶችም ሊይዙት አልቻሉም። ከሀገሪቱ ሰራዊት እስከ ዓለም አቀፍ አዞ አዳኞች ቢረባረቡም ሊያስቆሙት አልተሳካላቸውም። ከዚህ ገዳይ አዞ ጀርባ ያለው ምንድነው? እንዴትስ አንድ አዞ ይህንን ሁሉ ሰው ሲገድል ማስቆም አልተቻለም? የአዞውስ መጨረሻ ምን ይሆን የሚለውን በዛሬው ቪዲዮ አብረን የምንቃኝ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። 1470 ሜትር ጥልቀት ያለው የታንጋኒካ ሐይቅ በአህጉራችን አፍሪካ ከሚገኙ ከ677 በላይ ሐይቆች በጥልቀቱ ቀዳሚነቱን ይይዛል። በታንዛኒያ፣ በዲሞክራቲክ ሪፐብሊክ ኦፍ ዘ ኮንጎ፣ በብሩንዲ እና በዛምቢያ የሚዋሰነው ይህ ሐይቅ ከስፋቱና ከጥልቀቱ እንዲሁም ለዓይን ከሚማርክ ውበቱ በዘለለ በአንድ ነገሩ ይታወቃል። በጉያው ሸሽጎ በያዛቸው በብልሆቹ አዳኞች የናይል አዞዎች። የናይል አዞዎች በዓለማችን ላይ ከሚገኙ ገበሉ አስተኒዎች ወይም በእንግሊዝኛው አጠራር ሬፕታይልስ በግዝፈታቸው በጨዋማ ውሃዎች አካባቢ ከሚኖሩት የኢንዶ ፓሲፊክ አዞዎች በመቀጠል ከዓለማችን በሁለተኛ ደረጃ ከአፍሪካ ደግሞ በቀዳሚነት ይቀመጣሉ። ወንዱ የናይል አዞ ከ3.5 እስከ 5 ሜትር ሲረዝም ከ225 እስከ 750 ኪሎ ግራም ይመዝናል። ከሰሃራ በታች በሚገኙ 26 ሀገራት በሐይቆች፣ ወንዞችና ረግረጋማ መልክዓ ምድሮች ነዋሪነታቸውን አድርገዋል። በቀላሉ ጥይት እንኳን አልፎት የማይገባው በጣም ጠንካራና ወፍራም ቆዳ እንዲሁም በታዳኙ ሰውነት ውስጥ ዘልቀው የሚገቡ ሹልና ረዣዥም ጥርሶች አሏቸው። የናይል አዞዎች እጅግ በጣም የተካኑ አዳኞች ናቸው። ከዓሳ እስከ ሜዳ አህያ፣ ከአዕዋፋት እስከ ቀጭኔ፣ ጎሽና ጉማሬ ሳይቀር ሁሉንም እንስሳ ለማለት በሚያስችል መልኩ በአደን ክልላቸው እስከ ገባ ድረስ ያድኑታል። የሚያድኑትም በደፈጣ ስለሆነ ለማጥቃት የሚሆን ምቹ ሁኔታን በመጠባበቅ ላይ ሰዓታትን፣ ቀናትን ከዚያም አልፎ ሳምንታትን መታገስ ይችላሉ። በሚያጠቁበትም ጊዜ በሰዓት 17 ኪሎ ሜትር ይምዘገዘጋሉ። የናይል አዞዎች ምንም እንኳን በተፈጥሯቸው የሰውን ልጅ ሆን ብለው ለማደን ባይንቀሳቀሱም ግን የሰው ልጅ ተግባር ያን እንዲያደርጉ አስገድዷቸዋል። ከደቡብ ሱዳን በመቀጠል የዓለማችን ደሃዋ ሀገር ብሩንዲ የታንጋኒካ ሐይቅን የምትዋሰን አንዷ ሀገር ናት። እንደ አውሮፓውያን አቆጣጠር በ1962 ከቤልጅየም ቅኝ ግዛት ነፃ ብትወጣም ሀገሪቷን ለመግዛት እንዲመቻት የዘረኝነት አረንቋ ውስጥ ጨምራት ነበርና ሀገሪቱ በዘረኝነትና የስልጣን ስርኩቻ ስትታመስ ሰነበተች። ይባስ ብሎም እንደ አውሮፓውያን አቆጣጠር ከ1993 እስከ 2005 ለ11 ዓመታት ከ300 ሺህ በላይ ነፍሶችን የቀጠፈ ደም አፋሳሽ ጦርነት በብሩንዲ ተካሄደ። በዚህ አውዳሚና ደም አፋሳሽ ጦርነት ምክንያት ዜጎች ቀያቸውን ጥለው አንጻራዊ ሰላምና የተቀዛቀዘ የጦርነት እንቅስቃሴ ወዳለባቸው የሀገሪቱ ክፍሎች እንዲሰደዱ ተገደው ነበር። እነዚሁ ዜጎች ጦርነትን ሸሽተው ከተሰደዱባቸው አካባቢዎች መካከል የታንጋኒካ ሐይቅ ዙሪያ አንዱ ነው። ገላቸውንና ልብሶቻቸውን የሚያጥቡት፣ የመጠጥ ውሃ የሚቀዱት፣ አሳዎችን የሚያሰግሩት በዚሁ በናይል አዞዎች በተከበበ ሐይቅ ውስጥ ነው። እዚህ ላይ ነው እንግዲህ የአካባቢው ማህበረሰብና የናይል አዞዎች ግንኙነት የሚጀምረው። በሐይቁ አካባቢ የነዋሪዎች ቁጥር እየጨመረ በመምጣቱ ለቤት መስሪያና ለሌሎች አገልግሎቶች በሐይቁ ዙሪያ የሚገኘው ጫካ ተመነጠረ። ይህንንም ተከትሎ የናይል አዞዎች አድነው ለምግብነት የሚያውሏቸው እንደነ የሜዳ አህያ፣ ድኩላ፣ የጫካ ፍየል አይነት የዱር እንስሳቶች ወደ ሌሎች አካባቢዎች እየተሰደዱና በሰፋሪዎቹ የሰው ልጆች እየታደኑ አሳዎቹም ለምግብነት እየተሰገሩ ቁጥራቸው ተመናመነ። የሰው ልጆች ትንኮሳ ግን በዚህም አያበቃም። ቅንጡ የሆኑ ቦርሳዎችን፣ ጫማዎችንና ቀበቶዎችን ለመስራት የሚያገለግለውን ቆዳቸውን ለማግኘት በሕገ ወጥ መንገድ ያድኗቸው ጀመር። ይህ ሁሉ የሰው ልጆች ተግባር እንስሳት አዳኝ የሆኑትን የናይል አዞዎች ወደ ሰው አዳኝነት ቀየራቸው። ከሁሉም ግን የአንድ አዞ ስም ጎልቶ ይሰማል፤ ጉስታቭ። እንደ አውሮፓውያኑ አቆጣጠር በ1987 በታንጋኒካ ሐይቅ ዙሪያ በአዞዎች ተጠቅተው ሕይወታቸው የሚያልፉ ሰዎች ከዕለት ወደ ዕለት ቁጥራቸው እያሻቀበ መጣ። የአካባቢው ማህበረሰብ የእነዚህ ሞቶች መንስኤ አንድ አዞ ነው የሚል ድምዳሜ ላይ ደርሷል። ይህም አዞ እጅግ በጣም ግዙፍ ሲሆን ገና በሩቁ አይተው የሚለዩት መጀመሪያ ጥቃት በሚሰነዝርበት ጊዜ በረዥሙ ጅራቱ ውሃን ወደ አሳ አጥማጁ በመርጨትና ከጀልባው ላይ ሐይቁ ውስጥ እንዲገባ በማድረግ ያድናል። ይህንን አዞ ሊገድሉት የሞከሩት ወታደሮች እንደመሰከሩት ቆዳው ጥይት የማይበሳው ወይንም ቡሌት ፕሩፍ ነው ይላሉ።
አንዳንድ ጊዜ ከታንጋኒካ ሐይቅ ወጥቶ ወደ ሌሎች አካባቢዎች ሲፈልስ ወደ ሐይቁ እስኪመለስ ድረስ ግድያዎች ይቆማሉ። ይህ አጋጣሚ ብዙ ሰዎች ሁሉም ግድያዎች በዚሁ አዞ ነው የሚፈጸሙት ብለው እንዲያምኑ አድርጓቸዋል። እንደ አውሮፓውያኑ አቆጣጠር በ1995 ፓትሪስ ፋዬ የተባለ ፈረንሳዊ የተፈጥሮ ተመራማሪ የዚህን አዞ ጉዳይ ለማጥናት ወደ መንደሪቱ አቀና። ፓትሪስ በመጀመሪያ አዞውን ለመግደል ቢያቅድም አዞውን በአይኑ ካየ በኋላ ሐሳቡን ቀየረ። መጀመሪያ እንዳየሁት ተኮስኩበት፣ ደግሜም ተኮስኩበት። ነገር ግን አልገደልኩትም ነበር። ማደኔን ቀጠልኩ። አንድ ቀን በደንብ ቀርቤ ላየው ቻልኩ። ግርማ ሞገስ የተላበሰ የጥንት ዘመን ፍጡር አየሁኝ። በጣም ግዙፍ ከሆኑ አዞዎች የመጨረሻ ኗሪ የሆነ አዞ። ጠመንጃዬን አስቀመጥኩት። ልገድለው አልቻልኩም። ላድነው ይገባል። ለቀጣዮቹ 2 ዓመታት ተከታተልኩት፣ አጠናሁት። እንዴት ደስ ይል ነበር! ጋዜጠኞች ከመምጣታቸው በፊት እኔና እርሱ ብቻ ነበር። ጉስታቭ የሚል ስም ሰጠሁት። ፓትሪስ ከዚህ አዞ ጋር በፍቅር ወደቀ። ስለ አዞ ሊያገኘው የሚችለውንም የትኛውንም አይነት መረጃ ለማግኘት ሌት ከቀን ያለመታከት መፈለግ ተያያዘው። ፓትሪስ እንደሚለው ከሆነ ጉስታቭ ከታንጋኒካ ሐይቅ አንስቶ 32 ኪሎ ሜትር በሮሲዚ ብሔራዊ ፓርክ በማቋረጥ ወደ ሮሲዚ ሐይቅ ይንቀሳቀሳል። ይህንንም የሚያደርገው ከሴት አዞዎች ጋር ለመገናኘት ነው። በዚህ በናሽናል ፓርኩ በሚያደርገው ጉዞ ነው አብዛኞቹን ጥቃቶች የሚያደርሰው። ጉስታቭ የሰውን ሥጋ የመውደዱን መላምት ፓትሪስ ሲያስቀምጥ በእርስ በርስ ጦርነት ወቅት እየተገደሉ ወደ ሐይቁ ይጣሉ የነበሩ ሬሳዎችን በመልመዱ ሰዎችን እንደ ዋነኛ የአደን አይነት መውሰድ ጀመረ ይለናል። 300 የሚለውን የሟቾች ቁጥር አመጣጥ ፓትሪስ ሲያስቀምጥ በዚህ አገዳደሉ ላለፉት 20 ዓመታት ከገደለ አሁን ላይ ከ300 በላይ ሰዎች ገድለዋል ይለናል። ለ300 እና ከዚያ በላይ ሞቶች መንስኤ የሆነው ይህንን አዞ ለማስወገድ ብዙ ጥረቶች ተደርገዋል። ሙሉ አባላትን ያቀፈ የዶክመንተሪ ቡድንም ወደ ብሩንዲ በመጓዝ ካፕቸሪንግ ዘ ኪሊንግ ክሮክ የሚል ይህንን አዞ ለማጥመድ በተደረገ ሙከራ ላይ የሚያጠነጥን ዶክመንተሪ ተሰርቷል። ጉስታቭ በዓለም አቀፍ ደረጃ እውቅና ያገኘውም ከዚሁ ዶክመንተሪ መሰራት በኋላ ነው። ጉስታቭን በዝና የሚያውቁትም ለመጀመሪያ ጊዜ በቪዲዮ ያዩት በዚሁ ዶክመንተሪ ነው። ቀረጻው ላይ እንደሚታየው ጉስታቭ በጣም ግዙፍ የናይል አዞ ሲሆን ሰውነቱ ላይ ባሉት የጥይት ቁስሎችና ጀርባው ላይ ባለው የጩቤ ቁስል ጭንቅላቱ ላይ ካሉት የተለያዩ ቁስሎች ተደማምረው ጉስታቭን በቀላሉ መለየት ይቻላል። ጉስታቭን ከመግደል ይልቅ በሕይወት ለመያዝ የቆረጠው ፓትሪስ ግዙፍ ወጥመድ በማዘጋጀትና አንዲትን በሕይወት ያለች ፍየል ወጥመድ ውስጥ በማኖር ጉስታቭን ለማጥመድ ቢሞክርም ሳይሳካለት ቀረ። በሚቀጥለው ቀን ፓትሪስና የአካባቢው ማህበረሰብ ወጥመዱን ወደ አኖሩበት ቦታ ሲመጡ ወጥመዱ ካኖሩበት ስፍራ ተንሸራቶ ወደ ውሃ የገባ ሲሆን ፍየሏን በወጥመዱ ውስጥ የለችም ነበር። ይህ ጉስታቭ ምን ያህል ብልህና በቀላሉ ወጥመድ ውስጥ የማይወድቅ መሆኑን የተረዱበት አጋጣሚ ሆኖ አልፏል። 2014 ላይ ባልተጠበቀና አስደንጋጭ በሆነ መልኩ ጉስታቭ በ30 ቀናት ብቻ 17 ሰዎችን ገደለ። ባለሙያዎች በጉስታቭ ታሪክ ላይ የተነሱ አንዳንድ ነጥቦች ላይ ጥያቄዎችን ያነሳሉ። ጉስታቭ እጅግ ግዙፍ ከመሆኑም ጋር የምንጊዜም ግዙፍ የናይል አዞ ነው የሚለውን ሙግት ባለሙያዎቹ አይቀበሉትም። ጉስታቭ ከ6 ሜትር በላይ ነው ለማለት የሚያስችል ምንም አይነት ይፋዊ ልኬት አልተደረገለትም ይላሉ። እንዲሁም ዕድሜው ከ100 ዓመት በላይ ነው የሚለውን ሙግት አልተዋጠላቸውም። ምክንያታቸውን ሲያቀርቡ 2004 ላይ በተቀረጸው በዚሁ ዶክመንተሪ ላይ በግልጽ እንደሚታየው ጉስታቭ በርካታ ጤናማና ሹል ጥርሶች ያሉት ሲሆን በጣም ያረጃ እንዳዞ ግን በዚህ ዕድሜ ክልል ላይ ትንሽና ያረጁ ጥርሶች ናቸው ሊኖሩት የሚችሉት ሲሉ አክለውም አንድ አዞ በጣም ግዙፍ ሆነ ማለት በዕድሜውም ትልቅ ነው ማለት አይደለም። አዞዎች አካላዊ እድገታቸውን ሙሉ ለሙሉ የሚያጠናቅቁት በወጣትነት ዕድሜያቸው ላይ ስለሆነ ግዙፍነታቸው በወጣትነታቸው በነበራቸው የእድገት ደረጃ እንጂ በዕድሜያቸው አይወሰንም። ይህንኛውን ሙግታቸውን ሲያጠቃልሉም ጉስታቭ ዶክመንተሪው በሚቀረጽበት ወቅት ቢበዛ 60 ዓመቱ ነበር ይላሉ። ሌላው ያልተዋጠላቸው ነገር የታሪኩ ጡዘት የሆነው ጉስታቭ 300 ሰዎችን ገድሏል የሚለው ነው። ፓትሪስ ስለ 300 ግድያዎች ተጠይቆ እሱ እውነት አይደለም፣ መረጃዎችን አሰባስቤያለሁ፣ እያንዳንዱን ኬዝ ለ11 ዓመታት በደንብ መርምሬያለሁ። ጉስታቭ 60 ሰዎችን የገደለው ምናልባት ከዚያም ያነሰ ሲል በራሱ አንደበት የነዛውን የ300 ግድያዎች አሃዝ ሽሮ ተናግሯል። ባለሙያዎቹም ቀጥለው የ300 ግድያዎች ወደ ትክክለኛ ቢሆን እንኳን በተለያዩ አዞዎች እንጂ በጉስታቭ ብቻ አይደለም የተገደሉት ይላሉ። ለዚህም በተለያዩ ሶሻል ሚዲያዎች የጉስታቭ ምስሎች እየተባሉ የተሰራጩትን ምስሎች የተለያዩ አዞዎች መሆናቸውን እንደ ማስረጃ ያቀርባሉ። አሁን ላይ
ጉስታቭ የት ነው ያለው? በእርግጠኝነት ለመናገር ባያስደፍርም የተወሰኑ መላምቶች ይቀመጣሉ። ማይክል ጋርሎክ በ2007 በጻፈው መጽሐፍ ውስጥ ለአደን በተሰማራበት በጥንቃቄ በተዘጋጀው ወጥመድ መያዙንና ከዚያም በኋላ መገደሉን ሲገልጽ፣ በ2009 የተነሱ ምስሎችን ዋቢ በማድረግ ጉስታቭ አሁንም ድረስ በሕይወት አለ ሲሉ ይሞግታሉ። በ2011 አንድን እንስሳ ሲመገብ በአካባቢው ነዋሪዎች ታይቷል የሚሉ መረጃዎች አሉ። ነገር ግን በ2019 የአፍሪካ የጉዞ ጋዜጣ ይዞት በወጣው ሀተታ ጉስታቭ መሞቱን አረጋግጧል። ስለዚህ አጃኢባ የሚያሰኝ አዞ አጃኢባ የሚያሰኝ ታሪኩን አንስተን ለዛሬ አቃመስናችሁ። መቼም ወሬ አያልቅብንምና እጃችሁን በአፋችሁ ጭናችሁ አጃኢባ የሚያሰኙ ታሪኮችን በየዕለቱ መኮምኮም ካሻችሁ ይህንን ቻናል ሰብስክራይብ ማድረግና የደውል ምልክቷን መጫናችሁን አትርሱ። ይህንንም ቪዲዮ ከወደዳችሁት ላይክ አይንሱት።